ሰላም እንደናችሁ የዩቲዩብ ቤተሰቦች ሁሉ ሰላም ነው። እንግዲህ ዛሬ የምንወያይበት ርዕስ ሙሉ ሰው ለመሆን ምን ያስፈልገናል የሚለውን ነገሮች ነው። እንግዲህ ሙሉ ሰው ለመሆን የሚያስፈልጉ ነገሮች ብዙ መስፈርቶች ቢኖርንም ከብዙ ጥቂቶቹን ዛሬ እንወያይባቸዋለን ማለት ነው። ስለዚህ ዛሬ ይዤላችሁ የመጣው ሶስት ነገሮችን ካሟላን ሚኒመም ሙሉ ሰው መሆን እንችላለን የሚለው ነው። የመጀመሪያው ነገር ጸባይ የሚለውን ይዤላችሁ መጥቻለሁ ማለት ነው። የሰው ልጅ ጸባይ ካለው ሙሉ ሰው ከመሆን ውስጥ አንደኛው መስፈርቱ ሊሆን ይችላል ማለት ነው። የመጀመሪያው ወይም እንዳንድ እንቆጥረዋለን እንጂ ጸባይ ብቻውን ሙሉ ሰው ስለማያደርገን ነው። ሁለተኛ ሐቀኛ ትምህርት ነው። ሐቀኛ ትምህርት የምንማረው ትምህርት ሐቀኛ ከሆነ ትክክለኛ ከሆነ ሙሉ ሰው መሆን እንችላለን የሚለው ነው። ስለዚህ ሁለቱ ነገሮች ካሉን ጸባይና ሐቀኛ ትምህርት ካለን ደግሞ በሶስተኛ ደረጃ እነዚህን ሁለቱ ነገሮች ይዘን በሁሉም ስራችን ጠንቃቃና ጥበበኛ መሆን ያስፈልጋል። ሶስተኛው ደግሞ ይሄ ነው የሚሆነው ማለት ነው። ስለዚህ ሶስቱንም አንድ ባንድ እናያቸዋለን፣ እንመለከታቸዋለን። እንግዲህ ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እኔም አዲስ እንደመሆን የመጣን እንድበረታታ ሰብስክራይብ እያደረጋችሁ አግዙኝ ማለት ነው። ስለዚህ ወደ መጀመሪያው እንሄዳለን ማለት ነው። ጸባይ ወደሚለው ጸባይ እንዴት ሙሉ ሰው ያደርገናል የሚለውን ነገር እናያለን ማለት ነው። ጸባይ የራሱ የሰውየው እምነቶች፣ እሴቶችና ስብዕና ድምር ውጤት ነው። እነዚህ ውጤቶች ነው የሰውየው እምነቶች፣ የሰውየው እሴቶችና ስብዕና ድምር ውጤት ነው። በባህሪያችን በተግባራችንም ላይ ይስተዋላል። በምንሰራው ስራ ላይም ባለን ባህሪ ላይም የሚስተዋለው ማለት ነው። ስለዚህ ለምንድነው ብዙ ሰዎች ስኬትን ቢወዱም ስኬታማ ሰዎችን የሚጠሉት የሚለው ይሄ ነው። ልክ አንዱ እንደው ጸባይ ካልተስተካከለ ጸባያችን ትክክል ካልሆነ ብዙ ሰዎች ስኬትን ቢወዱም ስኬታማ ሰው ይጠላሉ። ስለዚህ አንድ ሰው ከጣራው በላይ ማሸቀብ ሲጀምር በርካታ ሰዎች እርሱን ለማውረድ ይሰናዳሉ። አንድ ሰው ተራራው አናት ላይ ለመመልከት ሲያጋጥም ግሩ ነው። እዚያ የደረሰው በዋጦ እንጂ በቀላሉ አይደለም። በየትኛውም ሙያ ስኬታማ የሆነ ሰው ስኬትን ባላገኙ ሰዎች ይንጓጠጣል። ምንጊዜም ዘለፋ ከመስመሩ ዳር ላይ ሆኖ ይጠብቃል። ውጤት አልባዎች ሁልጊዜ ትጉዎችን ትክክል የሚሰራውን እንዲህ ብታደርግ ኖሮ፣ እንዲህ ቢሆን ኖሮ እንዲህ ነበር የሚሳካል ብለው ይወቅሳሉ። ነገር ግን ትችቶች መሪ አሊያም ፋይዳ ያላቸው እንዳልሆኑ ያስተውሉ። ዘለፋዎች ግቦን ከማለም እንዲያሰናክሉት አይፍቀዱ። ተራ ሰዎች ላለመወቀስ ሲሉ ያፈገፍጋሉ። ላለመወቀስ ማፈግፈግ የለብንም። ስለዚህ ላለመወቀስ ማናፈግፍግበት አንደኛውና የመጀመሪያው ጸባይ ሲኖረን ነው ማለት ነው። ስለዚህ ሁሌም ቢሆን ጠንካራ ነው። ማንም ሰው መተቸትን አይወድም። ምን ከሌለው ጸባይ ከሌለው ትክክለኛ ባህሪና ጸባይ ከሌለው መተቸትን አይወድም። ሆኖም ከቅን ትችት ወይም ትምህርት እንቀስማለን፣ እንጎለምሳለን። በትችት ላለመረታት ጸባይ እንደሚጠቅም ጸባይ ወደ ተሻለ ደረጃ እንደሚያደርስ ማወቅ አለብን ማለት ነው። ስለዚህ ትችትን ለመቀበልም ጸባይ ይፈልጋል ማለት ነው። ቅን ግሳጼ ቅናት ካቃጠለው ተግሳጽ የመለየት ችሎታ እጅጉን ጠቃሚ ነው። ይህንም የሚለይልን አንደኛው ጸባያችን ነው ማለት ነው። ስለዚህ የስኬታማ ሰዎች ክህሎት ይሄው ነው። የዚሁ ክህሎቱም አንዱ አካል ትችት አድራጊውን መነሾ ማወቅ ነው። ትችት የሚያደርገው ከጠላትነት ነው። ትችትን የሚያደርገው ለራስ አስቦ ነው የሚለውን ነገር አነጣጥሮና ለይቶ ለማወቅ ይጠቅመናል ማለት ነው። ስለዚህ ጸባይ ያለው ሰው እነዚህ ነገሮች በሙሉ ያደርጋል። አንደኛ እርጋታ ይኖረዋል። እያንዳንዱን የመጣበትን ነገር ሁላ ዝም ብሎ አይቀበልምም፣ ዝም ብሎ አይተችምም፣ ዝም ብሎ አይመልስምም። እርጋታ አለው። ሁለተኛ እብሪት የሌለበት በራስ መተማመንና በአስቸጋሪ ሁኔታም ሳይወድቁ ማለፍን ይወዳል። ጸባይ ያለው ሰው እነዚህ ናቸው። እብሪት የሌለበት ትህትና ያለው ይሆናል ማለት ነው። በሶስተኛ ሌሎችን በመግፋት ራስን ማበልጸግ ያልሆነ ነው። ሌሎችን አይገፋም። ጸባይ ያለው ሰው ሌሎችን አይገፋም። ራስንም ለማበልጸግ ሌሎችን እየገፉ ያደርግም። አብሮ የማደግ ባህልና ልማድን ያዳብራል ማለት ነው። እንግዲህ አምስተኛ ይሄ እድገት የማይዳሰስ ነው፣ የማይጨበጥ ነው ማለት ነው። እንዲህ አይነት ጸባይ ያለው ሰው ከማይዳሰስ ከማይጨበጥ ደረጃ ያደርሰዋል ማለት ነው። ስለዚህ ከስኬት ይልቅ የሚከብደው ራሱ ስኬትን ጠብቆ መቆየቱ ነው። ብዙ ሰዎች እንዴት ስኬታማ ለመሆን እንደሚቻል ያውቃሉ። ስኬትን ያገኙ እንዴት ይዘውት እንደሚቆዩ ግን አያውቅም። ለምን ብትሉኝ ጸባይ ስለሌላቸው ነው። ለዚህ ነው ችሎታና ጸባይ እጅግ ተያይዘው መሄድ ያለባቸው። ችሎታ ስኬትን ያጎናጽፈዋል፣ ጸባይ ደግሞ ስኬታማ ሆኖ እንዲዘልቁ ያደርጋል ማለት ነው። ስለዚህ የጸባይ ጠቀሜታዎች እነዚህ ናቸው። ስኬት እኮ ቢመጣ ስኬት እኮ ብናገኝ ያን ስኬት ባለበት ለማቆየትና የተሻለ ደረጃ ላይ ለማድረስ ጸባይ ትክክለኛና ዋነኛ ምክንያት ይሆናል ማለት ነው። በሁለተኛ ደረጃ የገለጽኩላችሁ የምናየው ሐቀኛ ትምህርት ነው።
ሐቀኛ ትምህርትና ትክክለኛ ትምህርት ያልያዘ ሰው ሙሉ ሰው መሆን አይችልም። ስለዚህ ሙሉ ሰው ለመሆን እንግዲህ የመጀመሪያውን ጸባይ አይተናል። በሁለተኛ ደረጃ ደግሞ ሐቀኛ ትምህርትን መለማመድ፣ ማንበብ፣ ማግኘት በተለያዩ ነገሮች ማግኘት አለበት ማለት ነው። ስለዚህ ስለ ሐቀኛ ትምህርት ደግሞ በደንብ እናወራለን ማለት ነው። በምሳሌዎችና በኃላፊ ንግግሮች ሳይሆን ሐቅ ራሷ የምታስተምረው ሰው በእውነት የተባረከ ነው። ሐሳቦቻችን፣ ሕዋሳቶቻችን እውነተኛውን ትምህርት አጣርተው ማየት ስለማይችሉ ብዙ ጊዜ ያሳስቱናል። በማናውቃቸውና በፍርድ ቀን በምንጠየቅባቸው ስውርና ድብቅ በሆኑ ነገሮች ላይ ብዙ ጊዜ መከራከር ምን ይጠቅመናል? ጠቃሚና አስፈላጊ የሆኑ ነገሮችን ችላ ብለን ከንቱ የሆኑና የሚጎዱ ነገሮችን መፈለግ ትልቅ ሞኝነት ነው። አይን ሳለን አናይም ማለት ነው። ስለ ረቂቅ የፍልስፍና ጥበቦች ምን አስጨነቀን? ዘላለማዊ እግዚአብሔር ቃል የሚያስተምረን ከብዙ ሐሳቦች ነፃ ያደርገናል። ሁሉም ነገሮች የሚመነጩት ከአንድ እግዚአብሔር ቃል ነው። ሁሉም ስለዚሁ ስለ አንዱ ምንጭ ይናገራሉ። ይህ ከመጀመሪያው ጀምሮ በውስጣችን ያነጋግረናል። የእግዚአብሔር ቃል በውስጡ የሌለው ሰው እውነትን ሊያውቅና ትክክለኛ ፍርድ ሊፈርድ አይችልም። ሁሉንም ነገር በእምነት በእግዚአብሔር ላይ የሚጥልና ሁሉንም ነገር በእርሱ ውስጥ የሚመለከት ሰው ልቡ የጸና ይሆናል፣ ከእግዚአብሔር ጋር በሰላምና በፍቅር ይኖራል። እውነት የሆንክ እግዚአብሔር ሆይ በዘላለማዊ ፍቅር ውስጥ ከአንተ ጋር አንድ እንድንሆን አድርገኝ። እኔ የምመኛቸው የምፈልጋቸው ነገሮች በሙሉ በአንተ ዘንድ ተመዝግበው ስለሚገኙ በየቀኑ የምሰማቸውና የማነባቸው ብዙ ነገሮች ያሰለቹኛል። በአንተ ፊት ሊቃውንት ሁሉ ዝም ይበሉ፣ ፍጥረትን በሙሉ ጸጥ ይበል። አቤቱ እግዚአብሔር ሆይ አንተ ብቻ ተናገረኝ። አንድ ሰው ሐሳቦቹን ሰብሰብ አድርጎ ወደ ልቡ ውስጥ በተመለሰ ጊዜ ከላይ ከእግዚአብሔር የአእምሮ ብርሃንን ስለሚያገኝ ያለምንም ድካም ብዙ የረቀቁ ሰማያዊ ነገሮችን ሊያውቅ ይችላል። ደግ የሆነ ንጹሕ ልቦና፣ ጽኑ መንፈስ ያለው ሰው ስራውን በሙሉ ለእግዚአብሔር ክብር ያደርገዋል። የራሱንም የግል ጥቅም ስለማይፈልግ ጊዜውን በከንቱ አያጠፋም። ሰውን ከስጋዊ ምቾትና ከምድራዊ ሀብት ምኞት የባሰ የሚያስቸግረውና የሚጎዳው ነገር የለም። ደግና መንፈሳዊ ሰው በውጭ ለማድረግ የሚፈልገውን ነገር አስቀድሞ በልቡ ይዘጋጅበታል። ከዚህ በኋላ የማደርገው ስራ ሁሉ በትክክለኛ ሕሊና ይሆናል እንጂ በክፉ ስጋዊ ዝንባሌ አይሆንም ብሎ ያስባል። ራስን ለማሸነፍ ብልህ ከመታገል የበለጠ ተጋድሎ ምን አለ? ስለዚህ ትልቁ ዓላማችን መሆን የሚገባው ራሳችንን ለማሸነፍ በየቀኑ በመንፈስ እየበረታንና እየተሻሻል ወደ ድል መገስገስ ነው። በዚህ ዓለም ላይ ፍጹም ናቸው የምንላቸው ነገሮች ሁሉ ጉድለት አይታጣባቸውም። ብርሃን ያለ ጨለማ አይኖርምና ከፍተኛ ረቂቅ የሆኑ እውቀቶችን ከመፈለግ ይልቅ የራሳችንን ባዶነት ማወቅ በተረጋገጠ መንገድ ወደ እግዚአብሔር ያደርሰናል። እውቀትን ወደ ማንኛውም ትምህርት መንቀፍ ተገቢ አይደለም። ምክንያቱም እውቀት መልካምና እግዚአብሔር እንድንማር የሚፈልገው ነገር ነውና። ይሁን እንጂ ከብዙ እውቀት ይልቅ ትክክለኛ ሕሊናና ንጹሕ ህይወትን መለማመድን መገንዘብ አለብን። ብዙ ሰዎች በቅድስና ህይወት ከመኖር ይልቅ ብዙ ጥበብና እውቀትን ለማግኘት ይተጋሉ። ስለሆነም ብዙ ጊዜ ይሰሳታሉ፣ ያለ ፍሬም ይቀራሉ፣ ወይም ጥቂት ፍሬ ብቻ ያፈራሉ። ክፉ አመልን ለማጥፋት መልካም ልማድን ለማካበትና መንፈሳዊ ኃይልን ለማግኘት ብዙ ትጋት ቢደረግ ኖሮ በዚህ ዓለም ላይ በእግዚአብሔር ሕዝብ መካከል ይህ ሁሉ ክፋትና እንቅፋት ባልተፈጸመም ነበር። በገዳማት ውስጥም አለመግባባቶች ባልታዩም ነበር። በዓለማዊውም መገዳደል፣ አለመግባባት፣ እርስ በርስ መናናቅ፣ በብሔር፣ በጎሳ፣ በጎጥ ባልተጣላንም ነበር። በድንበር ባልተጣላንም ነበር። እርስ በርሳችንም በተከባበርን ነበር። በእርግጥ በፍርድ ቀን እግዚአብሔር ፊት ቀርበን ምን እንደሰራን እንጂ ምን እንዳነበብን አንጠየቅበትም። እንዲሁም በመንፈሳዊነት መኖር አለመኖራችን እንጂ ምን እንደተማርና እንዳስተማር ወይም ምን እንደሰበክንም አንጠየቅበትም። ብሔር ነው ወይ የተማራችሁት? ቋንቋ ነው ወይ የተማራችሁት? ስጋ ነው ወይ የበላችሁትም ተብለን አንጠየቅበትም። የቤት ዕቃ ሶፋ ነው ወይ ያሟላችሁት? ቡፌ ነው ወይ ያሟላችሁት? ቴሌቪዥን ነው ወይ ያገዛችሁት ብሎ እግዚአብሔር አይጠይቀንም። የሚጠይቅም ብራብ አብልታችሁኛል ወይ፣ ብጠማ አጠጣችሁኛል ወይ እያለ የሰብአዊና የትክክለኛ የሐቀኛ ትምህርቶችን ጥያቄ ነውና የሚጠይቀን። እነዚህን ነገሮች እንደማንጠየቅበት ማወቅ አለብን። እስቲ እንነጋገር። በሕይወታቸው ሳሉ በትምህርታቸው እንደ ፀሐይ ያበሩ የነበሩት ምሁራንና ሊቃውንት ሁሉ አሁን የታሉ? ስራቸውና ቦታቸው ሌሎች ወርሰውታል። እነርሱ ግን አሁን የሚያስታውሳቸው ማንም የለም ከአንዱ እግዚአብሔር በስተቀር። እንግዲህ ስራቸው ያጽድቃቸውም አያጽድቃቸውም አሁን በዚህ ቦታ የሉምና ነው። አቤት የዚህ ዓለም ክብር እንዴት ቶሎ ያልፋል፣ እንደ ጭስ በኖም ይጠፋል። ሕይወታቸውን በመንፈሳዊነት ከትምህርታቸው ጋር አስማምቶ ቢሆን ኖሮ በይበልጥ ተግተው መንፈሳዊ ነገርን በተማሩ ነበር። ስለዚህ ሁለቱ ነገሮች በጣም እንደሚያስፈልጉን ማወቅ ነበረብን። ስጋዊውን ከመንፈሳዊ መያዝ ነበረብን። ሁለቱን የያዘ ሰው በሁሉ ነገር የበራለት ይሆናልና በምድራዊውም በሰማያዊውም።
እጅግ ብዙ ሰዎች እግዚአብሔርን ለማገልገልና እርሱ በሚወደው ጎዳና ለመጓዝ ችላ ስላሉና የዚህን ዓለም ከንቱ እውቀቶች ብቻ ስለተከተሉ ጠፍተዋል። ትሑታን ከመሆን ይልቅ ታላላቅ ሰዎች መባልን ስለመረጡ በከንቱ ሀሳባቸው ጠፋ። በእውነት ትልቅ ሰው መባል የሚገባው ከፍተኛ የእግዚአብሔር ሰው ፍቅር ያለው ሰው ነው። ትልቅ መባል የሚገባው ራሱን በትህትና ዝቅ አድርጎ የሚገምት ሰው ነው። ምክንያቱም ወደ ክብር የሚያደርሰው መንገድ ራስን በትህትና እንደ ትንሽ ነገር መቁጠር፣ ምንም እንዳልሆነ ነገር መቁጠርና በዚህ ዓለም የምንኖርበት ጊዜም ትንሽና ቀላል ግን ያ ትንሽና ቀላል ሆኖ የምንኖረው ለሌሎች ሰዎች መኖርን ማሰብ ስንጀምር ነው። እንግዲህ ፍጥረታት የተፈጠሩ እስቲ ያስቡት። ብርቱካን ለራሱ አልተፈጠረም እኛ እንድንበለው ነው። እህል ለራሱ አልተፈጠረም እኛ እንድንበለው ነው። የሰው ልጅም ለራሱ ብቻ አልተፈጠረም፣ እርስ በርሱ ተከባብሮ ወደ ተሻለ ነገር እንዲሄድ ነውና በዚህ ነገር ማሰብ ያስፈልገናል። ክርስቶስን ብቻ ሀብትና ቋሚ ንብረት ያደረገና ምድራዊ ነገሮችን በሙሉ እንደ ጉድፍ የሚቆጥር ሰው በእውነት ጥበበኛ ነው። ፍላጎቶችን ሁሉ ትቶ የእግዚአብሔርን ፍቃድ ብቻ የሚፈጽም ሰው ደግሞ በእውነት አዋቂ ነው። እንግዲህ እዚህ ሀቀኛ ትምህርት ላይ የምናየው ነገሮች እንግዲህ በምድራዊ ነገሮች የሚያስፈልጉን ነገሮች ክርስቶስ እንደሚሰጠን በምድራዊ ነገሮች የሚያስፈልጉን ነገሮችም ከመንፈሳዊ ነገር ጋር አስተባብረን መያዝ እንዳለብን፣ ሁለቱን አስተባብረን በያዝ ግን ወደ ተሻለ ደረጃና ወደ ከፍታ መሄድ እንደምንችል፣ አንዱን ብቻ ከያዝን ግን በአንደኛው ሊሳካልን እንችል ይሆናል፣ ሰክሰስፉል መሆን እንችል ይሆናል፣ ግን ደስተኞች መሆን አንችልም። የደስታ ምንጭ ልብ ነው አይደል? የደስታ ምንጭ ደግሞ የሁለቱ ድምር ውጤቶች ስለሆነ ሁለቱን መያዝ ካልቻል መኖር እንደማንችል ወይም አኗኗራችን ከፊላይ እንደሆነ ዲፕሬሽን የበዛበት እንደሆነ ማስተዋል ይገባናል ማለት ነው። ስለዚህ ሁለቱን እንግዲህ አየር ማለት ነው፣ ጠባይና ሀቀኛ ትምህርትን። እነዚህ ጠባይና ሀቀኛ ትምህርት ተደምረው እነዚህ ሁለቱን ነገር ተያዝ ደግሞ እንግዲህ ሰው ጠባይ ሀቀኛ ትምህርት ከተማረ በኋላ ወደ ስራ ዓለም ነውና የሚቀላቀለው። በስራው ዓለም ላይ ደግሞ በሁሉም ስራችን ጠንቃቃና ጥበበኛ መሆን አለብን። ሁለቱ ነገሮች ካሉን ባይ ዲፎልት ባይዘው ሁለቱ ነገሮች ያለው ሰው ጠንቃቃ ይሆናል፣ ጥበበኛ ይሆናል። በእያንዳንዱ ነገር ላይ ሲናገር አስተውሎ ነው፣ ሲራመድ አስተውሎ ነው፣ ሲማር አስተውሎ ነው፣ ሲያስብ አስተውሎ ነው። ስለዚህ እነዚህ ነገሮች ለማድረግ አይቸገርም ማለት ነው። ሶስተኛውን ማንኛውም ነገር ከእግዚአብሔር ሐሳብና ፍላጎት መሆን አለመሆኑን በጥንቃቄና በጥበብ መመርመርና መመዘን ይገባል እንጂ የማንንም ሰው ንግግር ወይም ከስሜት የሚመነጩትን ነገሮች በቀላሉ መቀበል አይገባንም። ትክክል ነው። ስለዚህ መጀመሪያ እንግዲህ ትክክለኛ ጸባይ ተያዝና ሀቀኛ ትምህርት ያለው ሰው የሚመጡትን ነገሮች ዛሬ በተለይ ያለው ነገር መመርመር ይችል ነበር። አሁን ግን ለምን መመርመር አልቻልንም? ለምን ማወቅ አልቻልንም? ለምንስ በብሔር ለምንስ በቋንቋ ለምንስ በጎሳ እንጣላለን የሚለው መመርመር ስላልቻልን ሀቀኛ ትምህርት ስላልተማርነው ጸባይ ስለሌለን ነው ማለት ነው። ስለዚህ እነዚህን እንድንመረምርና እንድናውቅ ሁለቱን ነገሮች ለሶስተኛው በጣም ወሳኝ ናቸው ማለት ነው። ለዛም ነው ሶስቱን ፒክ አድርጌ ለመያዝ የፈለኩት። እንዴት ያሳዝናል! ሰውን በመልካም ስራው ከማሞገስ ይልቅ በክፉ ስራው ልናምነው ስለ እርሱ መነጋገርን እንወዳለን። ይህ ደግሞ ደካሞች መሆናችንን ያመለክታል። ምክንያቱም ትምህርቱ ሀቀኛ ትምህርት አይደለም። የለብ ለብለውና ውስጣችን ከውስጥ አይደለም መመኘታችን ወይም ደግሞ ስጋዊ አስተሳሰብ ብቻ አስሮናል፣ ተብትቦናል ማለት ነው። ይሄም እውነትም ደካማ ነው። ስለዚህ አስተዋይ ሰዎች በንግግራቸው ብዙ እንደሚሰሳቱና ወደ ክፋት የሚያዘነብሉ ደካሞች መሆናቸውን ስለሚያውቁ የሰሟቸውን ነገሮች ሁሉ በቀላሉ አያምኗቸውም። በስራ ላይ ከመጠን በላይ አለመጣደፍ፣ በራስ ወይም በግል ሐሳብ ብቻ ድርቅ አለ ማለትና የሌሎችን ምክር መቀበል ትልቅ ጥበብ ነው። የሰሙትን ነገር ሁሉ ተሎ አለማመንና ለሌሎች ተሎ አለማስተላለፍ ጥበበኛነት ነው። ከአስተዋይና መልካም ሕሊና ካለው ሰው ጋር ተማከር። ሐሳብን ብቻ ተከትለ ከመሄድ ከአንተ በላይ አዋቂ ከሆኑ ሰዎች ምክር ጠይቅ፣ ምክራቸውንም ተጠቀምበት። የተስተካከለችና ንጹሕ ሕይወት ሰውን እንደ እግዚአብሔር ጥበበኛ በብዙ ነገሮች አስተዋይ ታደርገዋለች። አንድ ሰው ትሁትና ለእግዚአብሔር ቅዱስ ፍቃድ ታዛዥ በሆነ መጠን በነገሩ ሁሉ ጥበበኛ ይሆናል፣ እውነተኛ የሕሊና ሰላምም ያገኛል ማለት ነው። ስለዚህ እነዚህን ሶስቶችን አስተባብረን ከያዝና ሶስቶችን በተግባር ላይ የምናውላቸው ከሆነ ትክክለኛ ሙሉ ሰው መሆን እንጀምራለን። ወደ ትክክለኛ የህይወት መስመር መግባት እንጀምራለን ማለት ነው። ፌክ ህይወት መኖር አንጀምርም። እንግዲህ ዛሬ ፌክ ህይወት ይበዛው ሰው ምንድነው ምን ይለኛል ሰው ምን የሚያይልኝ የሚለውን ነገር በማየት ነው። እንግዲህ ቁሳዊ ነገሮችን ብቻ በማየት ወደ ተሰሳቱ ነገሮች፣ ወደ ክፉ ነገሮች፣ ወደ አልባሌ ነገሮች እንላለን ማለት ነው። እነዚህ ግን ሀቀኛ ትምህርት ጸባይና በጥበብ መስራትና መኖርን ከተለማመድን ግን ወደ ተሻለ ደረጃ መድረስ እንደምንችል፣ ወደ ከፍታ መድረስ እንደምንችል፣ ሁለቱንም ደግሞ ስኬታማ መሆን እንችል፣ በምድር በማቴሪያሉ ደስተኛ መሆን እንችላለን። ሰው ባይዘው አንዱን ብቻ ቢሆን ደስተኛ አይሆንም። የፈለገው ሚሊዮነር ቢሆን የፈለገው ቢሊዮነር ቢሆን ማቴሪያሊዝም ብቻ ከሆነ በፍጹም ደስታ ሊያገኝ አይችልም። አስቀድሞ ግን እግዚአብሔርን ከያዘ ወይም ሁለቱንም ጥበቦች አስተሳስሮ ከያዘ በሰማይም ደስተኛ ይሆናል፣ በምድርም ደስተኛ ይሆናል። ለዛም ነው ፈጣሪ እንግዲህ
አስቀድማችሁ ጽድቄን እሹ ሌላው ነገር ይጨመርላችኋል ብሎ እንግዲህ በምሳሌ የነገረን ሰው ዓለምን ሁሉ አትርፎ ነፍሱን ካጎደለው ምን ይጠቅማል ብሎ ተጽፏል። ይሄን እንኳን እንዴት ማስተዋል ያቅተናል? ሰው የፈለገው ዓለምን ቢያትርፍ በስጋዊ ነገሩ ዓለምን ሁሉ ቢያትርፍ ነፍሱን ግን ካጎደለ ጥቅም እንደሌለው እንግዲህ ራሱ ክርስቶስ ነው የነገረን፣ ራሱ መድኃኒዓለም ነው የነገረን። ከሌላው እንኳን አልሰማነው ማለት ነው። ሰው እኛ ዓለምን ብቻ አትርፈን ነፍሳችንን ካጎደል ጥቅም እንደሌለው ያስተምረናል ማለት ነው። ሁለቱንም ግን ማግኘት እንችላለን። ለምን? ጽድቁን ካገኘን ስጋውንም ማግኘት ይቻላል። ሁለቱንም ይዞ በምድርም በሰማይም ደስተኛ ለመሆን እንግዲህ የእግዚአብሔር ፍቃድ ይሁን ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። ደህና ሁኑ።